ኦኬ ቤት ውስጥ የምንቀመጥ ልጅ የምናሳድግ ምናምን ቤት ውስጥ ሆነን የምንሰራ አይስወር ቆመን ይሄድ በሽታ የምናመጣው ራሳችን። እኔ አሁን እንዲህ በይ ትለኛለች ብታይ እንደዚህ ከየት አምጥቼ ነው የምለው እንደዚህ በቃ ቋቋም እዚህ ጋር ግን ይሄ ከእድሜ ጋር ምናምን አይደለም። ሰውነታችንን ስላላንቀሳቀስ ብቻ ነው። ሰውነታችንን ስላላንቀሳቀስ ቲክቶክ ግን ምን ሆኖ ነው ዋርኒንግ ሰጥ ያ እድሜ ምናምን እንዳትሉት። አዎ ሳጁ ስፖርት መስራት አለብን። ስፖርት መስራት ግዴታ መስራት አለብን ልጆች። ያ እኔ እኮ አሁን እኮ ነው ስፖርት መስራት የጀመርኩት አመት ከምናምን ትንሽ መንቀሳቀስ የጀመርኩት ነው። ስፖርት ስሩ። በተለይ ሴቶች እናቶች ቤት ውስጥ ያላችሁ ልጅ ያላችሁ መውጥ እናንተ ጂም እንዳትሄዱ። እግዚአብሔር ምስክር ጂም ገንዘብ ማጥፋት ምናምን እኔ ጂም ሄድና ጂም እንዳትሄዱ። አንቺ ሂጂ አሁን እሷ ብትሄድ በስነ ስርዓቱ ግን እኛ ግን ጂም እንሄድና እንልና እሷ ግን ታውቃለች ገባች አጥንታለች ማሽን አለ የምትይዙ ማሽን እሱ በጣም አሪፍ ነው። ክብደት አይደለም ቤት ውስጥ የለም ካርዲዮ ብቻ ነው ቤት ውስጥ ለምን ካርዲዮ ብቻ ነው እንትን ለምን አንገዛም? ለምን ይችን ቤት ብረት ይመጣ እዚህ ነው ሊምነው ኖረን እንዴ? አይ ምን ትነገራችሁ? አይ ተሳስቼ እኔማ ለምን አንዱ ስቱዲዮ ሂዱ ጂም ሂዱ ብረት ጭን ምንድን በማለት ክብደት ወይ ክብደት ለማንሳት ጂም ፈልገናል። ጂም ሂዱ ግን በስነ ስርዓት ጎበዝ ከሆናችሁ ማለት ነው። ጎበዝ ከሆናችሁ እንጂ እንደኔ ከሆናችሁ እኔ ጂም ሂጄ ይቅርታ አድርጎልኝ እንዲያውም እዚህ ነው በደንብ የሰራሁት እንጂ እኔ ጂም ሂጄ አልሰራም። ሰነፍ ነኝ ሰነፍ። እዛ ሂጄ ወንድ አይቼ ነው የምመጣው። ወፋፍራም ቸስት ያላቸውን ወንዶች አይቼ እንዲህ እያልኩኝ ጊዜ ሰዓቱ ይደርስብኛል። ከዛ ወደ ቤት እመጣለሁ ታጥቤና እዛው ናገብቼ ግን እዚህ ግን ከሆነ አልኳችሁ እቺን ይዛችሁ ማለት ነው። እቺን ይዛችሁ ይሄ ነው እንዴ ይሄ ነው ማለት ነው። ይሄ ነው አስቡት እንግዲህ ደስ ይሄ ደግሞ እዚህ ጋር ስሰራ እዛ ጋር እታች ነው የሚሰማኝ። ግርም ይለኛል እታች ምንም ይሄ አሮጊት ምናምን ከምትለው ጋር ምንም አይገናኝም በፍጹም። አሮጊት አንተ እኔ አይደለም። ቴንክ አፕሪዲዬ ቴንክ ዩ ይሄ ነው እሷ ጠዋት ተነስታ ስትሄድ እኔ ቡናዬን ጠጣሁኝና እኔ እናንተ ናት ቡናዬን ጠጣሁኝና በዛ በብረት አርኩና እንደዚህ ግን እሷ ያሳየችኝ ግን እዚህ ጋር ወፍራም ስለሆነ ይፈትገኛል እንዲህ ይፈተጋል እንዲህ ከዛ እሱን ይዤ ደግሞ እንደዚህ ለእጅ ስል እዚህ ጋር የሚሰማኝ ልጆችዬ ሴቶችዬ ስሩ። ሳጁዬ እኔ ቆንጆ ቴንክ ዩ ሶ ማች። እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ይጠብቀሽ። ሁላችሁንም ከክፉ ይጠብቃችሁ። ስማችሁን በከንቱ የሚያጠፉ ሰዎች ደግሞ ልቦና ይስጣቸው። እግዚአብሔር ደግሞ የስራቸውን ይክፈል። ታፍሩበታላችሁ። የሰውን ስም ዝም ብላችሁ በከንቱ የምታጠፉ እግዚአብሔር ሲፈርድባችሁ ትንሽ ነፍስ ያለው ሰው አቅም ያለው ሰው የሆነን ሰው አትዩ የተባላችሁ ነው። በቃ የመንፈስ ቅናት ያለባችሁ ሰውን በማዋረድና ወደ ታች በማውረድ ከእናንተ እኩል የምታደርጉ ግን አንድ ነገር ተማሩ። እዚሁ ቲክቶክ ላይ አይናችን እያየ ሰው የሆኑ ባለጌዎች ደግሞ የወደቁበትን ነው የምናየው ያለ ነው። እና ትምህርት ይሁናችሁ። ሰውን በመጎተት የምታወርዱት የምታቀሉት ነገር የለም። ምክንያቱም እግዚአብሔር አንድ ጊዜ ሰው ከፍ ካደረገ በዚች ምድር ላይ ያለ ኃይል ማንም ዝቅ አያደርገውምና ይህን ነው። ይልቁንስ ሰርታችሁ ለመለወጥ ትጋችሁ በጸሎት ራሳችሁን ለመለወጥ ሞክሩ። የኃጢአት ገንዘብ መጨረሻው ሞት ነው። ኃጢአት ምንድን ነው የሚባለው? መጽሐፍ ቅዱስ ምን ይላል?
የኃጢአት ክፍያው ሞት ነው ይላል እና የኃጢአት ነገር ሁል ጊዜ መጨረሻው ሞት ነው፣ ስቃይ ነው። ኦኬ ልቦና ይስጣችሁ። በተለይ ወጣቶች ሆናችሁ አቅም አለን፣ ጉልበት አለን፣ ስም እየጠራን እናዋርዳለን፣ እንዲህ እናደርጋለን፣ እንደዚህ እንሆናለን። አትችሉም። ኦኬ መጨረሻችሁ አያምርምና መልካም ቀን ይሆንላችሁ። ልታጠብና ልውጣ፣ ምክንያቱም መንገድ ስላለኝ። ሳጁ እኮ ዱባይ ላይ ልልሽ ነው። በጣም ነውር ነው። በጣም እኔ እንዴት አድርጎ እኔ እንጃ አይዶን ነው። እሺ ማማዬ ኦኬ። እንዴት አድርጎ ሳጁኮ የኔ ናቸው ማማዬ፣ እንዴት አድርጎ ይሄ ልጅ ወደ ቀልቡ እንደሚመለስ አላቅም። እና ምንም ማድረግ እንግዲህ የምንችለውን በሙሉ ካጠገብሽ ነው እና ሰው የማያስፈልግሽም። በነገራችን ላይ በጣም ጎበዝ ልጅ ነሽ፣ ጠንካራ ነሽ። እኔ እንዲያውም ጠንካራ ነው እንደዚህ አይነት ነገር ወይ ወደ ጸብ ነው። አንቺ የሳቅሽ ነው የምታሳልፍ። አንቺ እንዲያውም በሽቶ እየረጭሽ ብሽ እያረግሽባቸው ነው። ገባሽ? ግን እኔ የምፈራው ለወደፊቱ ነው። እኔ የምፈራው እስከ መቼ ነው እንደዚህ አይነት ነገር? ሁል ጊዜ ሰው እያጣን ነው። ገባችሁ? ስለዚህ በቃ ወደዚህ ቲክቶክ ላይ ሰው አይመጣም። ሰው በራሱ ነገር ሊጣላ ይችላል፣ በራሱ ነገር ሊጋጭ ይችላል። ግን ተመልካች አለንና ሰው አለን ብለን ግን ሄደን ሰው ላይ ውርር ብለን የዛን ሰው ስም ማጥፋት ግን እዛ ሰው ላይ አንድ አደጋ ቢደርስ፣ በነገራችን ላይ ይሄ ጥሩነቱ አውሮፓ መኖራቸው ነው እንጂ እንደዚህ አይነት ሰዎች ኢትዮጵያ ላይ እነዛ ሰዎች ላይ ልክ አሁን ይሄ ጋዜጠኛ ማን ነው የሚባለው ሰውዬ ልክ የሱ አይነት ነገር ነው የሆነው። ያ ሁላ ሰው ውርር ብሎ ወርዶበት ልጁ ዛሬ በሞትና በመኖር ላይ ያለው እና እንደዚህ አይነት ነገር አትችሉም፣ እንደ ሰው አትችሉም። ህግ አለ፣ ህግ ነው የሚችለው። አለቅ ካልሆነ እራሳችሁን ያስጠይቃችኋል። ሶፎንያስ ማለት ነው። አሁን ሶፎንያስ የሆነ ነገር ቢሆን እግዚአብሔር አምጣበት። እግዚአብሔር መቼስ እንደ ሰው አይደለም። የሆነ ነገር ቢሆን ተጠያቂ መጀመሪያው ያ ቢሾፍቱ ድረስ ጠርቶ በስልክ አዋርቶ ያደረገው ልጅ ነው። ሁለተኛ ነገር ደግሞ እንደዚህ አይነት ነገር ካለ ህግ ለህግ ማቅረብ ነው እንጂ የማይፈቀድ ከሆነ እናንተ ምንም እንደዚህ እንዲያውም ልንገራችሁ። አሁን የዓለም ዜና ይሄ ልጅ ጎበዝ ቢሆን ኖሮ ገባችሁ የዓለም ዜና ላይ መቅረብ ይችላል፣ ኒውስ ላይ መቅረብ ይችላል። እና እንደዚህ አይነት እንዲያውም ሞር እየረዳችሁ ነው ይሄንን ነገር። ከዚህ በኋላ ኢትዮጵያ ውስጥ እንደዚህ አይነት ነገር እንዳለ ሰዎች እንደሚጨፈጨፉ እንደሚገደሉ በእንደዚህ አይነት ሁኔታ ላይ ያሉ ሰዎች እስከ መሞት ድረስ እንደሚደርስባቸው ጥሩ ማስረጃ ሊሆናችሁ አለቀ። እና ሰፖርተር ነው የሚሆኗቸው። ይህንን ነው ሁሉ ጊዜ እናንተ የምትፈልጉት እናደርጋለን ስትሉ፣ እነዛ የማይፈለጉት ግን ከፍ እያሉ ነው የምታያቸው። ኦኬ ጋይስ መልካም ቀን ይሆንላችሁ ባይ